በጣም በትንሽ ገንዘብ ቤት ውስጥ ባሉ በተጣሉ ማቴሪያሎች ሪንግ ላይት ሰርቻለሁ። ስለዚህ የተጠቀምኳቸው እቃዎች ኤልኢዲ ላይት ከነሶኬቱ፣ ማስረዘሚያ ገመድ፣ መቀስ፣ እንደገና ፕላስተር፣ ሌላ ደግሞ የስጦታ ማሸጊያ ወረቀት ቤት ያገኘሁት የተቆራረጠ ነው። እንዲሁም ጎማ ተጠቅሜያለሁ። ጎማ ፍሌክሲብል ስለሆነ እንደ ልቤ ይዞርልኛል። እሱ ላይ ነው የለጠፍኩት ማለት ነው። ሰው በተቻለ መጠን ቪዲዮቹን ለማፈጣጠም ሞክሬያለሁ። የስጦታ ወረቀቱን እንሸነሽነዋለን፣ ጎማው የምንጠቀልበት ማለት ነው። ውበቱ እንዳያስጠላ የሚያስጠላ ነገር እንዳይሆንብን ነው እንደዚህ የምናደርገው። ከዛም በኋላ የቀዳደነውን የስጦታ መጠቅለያ ጎማው ላይ ነው የምንጠቀልለው። በደንብ አድርገን እንጠቀልለዋለን፣ በኋላ እየተነሳ እንዳያስቸግረን። ይህን ቪዲዮ ይዤላችሁ እስክመጣ እንዴት ጓግቼ እንደነበረ ወላ በማታ ነው የሰራሁት። ቪዲዮ ያስታውቃል በጨለማ እንደተሰራ ማለት ነው። ከዛ በደንብ እንጠቀልለዋለን እስከ መጨረሻ። ሌላው ደግሞ ኤልኢዲ ላይት ወይ ደግሞ ይሄ ሻዶ ላይቱ እኔ የተጠቀምኩት ቢጫውን ነው። ነጩ ጠፍቷል የለም ተብዬ ስለነበረ ነው ነጩን ልገዛ ነበረ። እናንተ ግን ነጩን እየገዛችሁ ተጠቀሙ፣ ምክንያቱም በጣም ልዩነት አለው። ቪዲዮ ላይ ታዩታላችሁ። 1 3 4 ቪዲዮ ቀርጬበታለሁ። ፕሮፋይል ውስጥ ገብታችሁ ማየት ትችላላችሁ። የተቀረጹትን 3 4 ቪዲዮዎች በዚህ ተጠቀሜ ማለት ነው። አሁን ማስረዘሚያችንን እንቀጥላለን ማለት ነው። ገመድ መቀጠሉ ለምንድን ነው የሚያስፈልገው? ሶኬቱ በራሱ አጭር ነው አይደርስልንም እና እንደ ልባችን ሰክተን መጠቀም አንችልም ማለት ነው። ዘንግ እንጨት ላይ ስለሚሰካ ያጥርብናል። ስለዚህ ግዴታ ነው ማስረዘሙ፣ ግዴታ ነው። ረዘም አድርገን ነው ሶኬት ላይ ለመሰካት እንዲመቸን ማለት ነው። ግዴታ ረዘም ማለት አለበት። እና ኤሌክትሪክ ላይ ብዙም ልምድ ስላሌለኝ እዚህ ጋር በጣም አቆይቶኝ ነበር። ወደዚህ ወደዛ ሳረገው አንዴ እንዳይገናኝብኝ አንዴ ምናምን ሳረገው ብቻ እዚህ ቦታ ላይ በጣም ብዙ ነበር ያቆየኝ ማለት ነው። ማስረዘሚያችን ቀጥለን እንደጨረስን በቀጥታ የቅድሙ ጎማ ላይ ቅድም ያዘጋጀነው ጎማ ላይ ነው የምንለጥፈው ማለት ነው። በፕላስተር በደንብ እያዞርን ማጣበቅ አለብን፣ ልክ እንደዚህ ማለት ነው። ምክንያቱም ጠንካራ ማለት ባህሪ ስላለው ቦታውን እንዳይለቅብን፣ ከርቭ ላይ ቦታውን እንዳይለቅብን ማለት ነው። ልክ ስንጨርስ አዙረን በክብ ቅርጽ ልክ እንደዚህ በፕላስተር እናያይዘዋለን ማለት ነው። ከዛ ይሄንን ዘንጉን እኔ የተጠቀምኩት የመጥረጊያ እንጨት ነበር የተሰበረ፣ እሱ ላይ ነው ግጥም ማድረግ ያሰርኩት። ወይም ቱቦ ስለሆነ መሰካትም ይቻላል። መጨረሻ ላይ እንደዚህ አይነት ፋይናል ፕሮዳክት ሰጥቶኛል።